የሐዘን ምንጭ አትሁን ለሙስሊም፣ የመከፋቱ ሰበብ አትሁን ሙስሊም። ፈኢነ ዛሊከ ዩሕዚኑ ያሳዝነዋል ያ ነገር። በሌላ ዘገባ ላይ ምን አሉ ረሱላችን ሰለላሁ ዐለይሂ ወሰለም? እንደዛ ብላችሁ ሁለታችሁ ይህን ሚስጥርን ማውራታችሁ ካስፈቀዱ ዑለማዎች እንደተናገሩት አስፈቅዳችሁ ይቻላል ያ ነገር። ነገር ግን ምንም ነገር ሳትል ፊት ለፊቱ በሚስጥር ማውራት ወይም ደግሞ ዑለማዎቹም እንደተናገሩት በሌላ ቋንቋ ማውራት፣ ሁለቱ ሆናችሁ ይሄም ሚስጥር ነው የሚሆነው። ይህ ነገር እንደዛ የሚያሳዝነውና ልቡን የሚሰብረው እዛ ስሜት ውስጥ ሊከተው ይችላል ተብሎ የሚጠረጠር ቦታ ላይ ይህን ነገር ማድረግ አይፈቀድም። ምን አሉ ረሱላችን ሰለላሁ ዐለይሂ ወሰለም? ፈኢነ ዛሊከ ይህ ነገር ዩእዚል ሙእሚን፣ ሙእሚንን አዛ ያደርጋል። ወላሁ የክረሁ አዘል ሙእሚን፣ ሙእሚንን አዛ ማድረግ ደግሞ አላህ ይጠላል። አላህ የጠላው ነገር ነው። አንድ ሙእሚንን አንድ ሙስሊምን አዛ ማድረግ፣ ማስቸገር፣ ማስከፋት፣ ቀልብ መስበር እዚህ ደረጃ ነው የሙስሊምን ክብር ረሱላችን ሰለላሁ ዐለይሂ ወሰለም በዚህ ደረጃ የነገሩ። ወሊሃዛ ያ ዒባደላህ ረሱላችን ሰለላሁ ዐለይሂ ወሰለም በብዙ ዘገባዎች ላይ እንደተናገሩት እንዳንመቀኛኝ፣ አንዱ የአንዱን ደንበኛን እንዳይወስድ ፊት ለፊቱ ሊሸጥ ሲል አንዱ የአንዱን ሽያጭን እንዳያበላሽበት አደራ ካሉን በኋላ እርስ በርስም ደግሞ እንዳንበዳደል አደራ ካሉን በኋላ ምንድነው ያሉት? አተቅዋ ሃሁና፣ በእጃቸው ወደ ደረታቸው እያሳዩ አተቅዋ ሃሁና። ተቅዋ ማለት አላህን መፍራት ማለት እዚህ ጋ ነው